ሰላም ውድ ተመልካቾች፣ ከዚህ በፊት ሲምፕል የሚባለውን የቴሌግራም ቦት ሰርቼ ነበር። አሁን ደግሞ በዚህ ቪዲዮ አድቫንስድ የሚባለውን ይዤ መጥቻለሁ። ሰብስክራይብ እና ላይክ በማድረግ ከጎኔ ይሁን። እሺ፣ በመጀመሪያ አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር ያውርዱት። ከዛ መጀመሪያ ላይ የመጣውን በመጫን ዳውንሎድ ያርጉ። እስከሚወርድ ይጠብቁት። አፕሊኬሽኑ ወርዶልናል። በመቀጠል አካውንት በቴሌግራም ወይም በጎግል አካውንት እንከፍታለን። ምንም ስቴፕ ሳትዘሉ ተከታተሉን። ሁሉም ቦታ አስፈላጊ ነው። ከዛ ወደ ዳሽቦርድ ራሱ ይወስደናል። ምስሉ ላይ እንደሚታየው ያከበብኩት ላይ ይጫኑ። በመቀጠል ከላይ የፈለጋችሁትን ስም እና ከስር ደግሞ የቦታችን ቶከን በማስገባት ክሬት ሚለውን በመጫን ቦቱን ይፍጠሩ። ላንች ቦት ሚለው በመንካት ቦቱን ያስጀምሩት። ከዛ ከስር ያለውን ኮማንድ ሚለውን ይጫኑ። ምስሉ ላይ እንደሚታየው ያከበብኩት ላይ በመጫን ኮማንድ ይፍጠሩ። በመቀጠል ቴሌግራም ቻናላችን ውስጥ በመግባት ኮዱን ማግኘት ይችላሉ። ቴሌግራም ቻናላችን ጆይን በማድረግ እዛ ላይ ሁሉ ኮዶች ስላሉ ከዛ ኮፒ በማድረግ አፕሊኬሽኑ ላይ ፔስት ያርጉ። ምንም ስቴፕ እንዳይሳሳቱ በደንብ ይከታተሉ። ሁሉም ተመሳሳይ ስለሆነ ጀስት ኮፒ ፔስት ነውና ሰዓት ከማባከን ላፍት ነው። ውድ ተመልካቾች ሁሉንም ኮዶች ጨርሰናቸዋልናም የሰራነውን ቦት እንየው። ውድ ተመልካቾች እስካሁን ላይክ እና ሰብስክራይብ ሳታረጉ ነበር እያያችሁ የነበረው። ፕሊስ በጣም ነው የለፋውበት። አሁኑኑ ሰብስክራይብ እና ላይክ ያርጉ። እሺ፣ አሁን ቦቱን ቼክ እናርገው። እንደምታዩት ቦቱን ጆይንድ ስለው አይሰራም። ምክንያቱም ቦቱን ቻናላችን ላይ አድሚን ማድረግ አለብን። አድሚን ካልሰጣችሁት ቦቱ አይሰራም። ካረኩት በኋላ እንደምታዩት ሰርቶልኛል። ሁሉም አሪፍ እየሰራ ነው። እስኪ ሪፈራል እንደሚሰራ የራሴን አካውንት ጋብዥ ልሞክረው። እንደምታዩት የግድ ቻናሉን ጆይን ማድረግ አለብህ እያለኝ ነው። ዋው ሪፈራል ሰርቶልኛል። ስንት ፖይንት እንዳገኘው እና ማንን እንደጋበዝኩ እያሳየኝ ነው። ውድ ተመልካቾች ቦቱ ያበደ ሆኖልናል። እናንተም በዚሁ መልኩ መስራት ትችላላችሁ ማለት ነው።